የፓርላማ አባሉ ዶክተር ደሳለኝ ጫኔ መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። ትምህርት ሚኒስቴር ብቻ አይደለም ዶክተር የወደቀው ሀገር ጭምር ነው የወደቀችው። ይሄንን ሲምፕል ኤግዛምፕል ልንገሮት። እርሶ ይሄንን ንግግር እየተናገሩ ያሉ ፓርላማው ይስቃል። በዚህ ሁሉ ሀገሪቷ ካስፈተነቻቸው ተማሪዎች መካከል 8% ብቻ ነው ያለፉት በሚባልባት ሀገር ላይ ቁጭ ያለ ፓርላማ እንደዚህ አይነት ጠንካራ ሐሳብና አሳሳቢ ሐሳቦች ሲነሱ ይስቃል። ደንታ የለው። ቀኝ ግዛት መገዛት ይሻላል ወይስ ነፃ ሀገር ሆኖ መኖር ይሻላል? የትኛው ነው ለሀገር ብልጽግና የሚበጀው ብሎ አንድ መምህር ክላስ ውስጥ በሚያከራክርበት ሁኔታ ቀኝ ግዛት መገዛት ይሻላል የሚለው አካል ሲያሸንፍ ያየ ተማሪ ሲያድግ እኮ ባንዳ ነው የሚሆነው። ከዚህ በላይ ምንም ሊሆን እኮ አይችልም። እውቀት ይሻላል ወይስ ሀብት ይሻላል፣ ገንዘብ ይሻላል ብሎ አከራክሮ ገንዘብ ይሻላል የሚለው ግሩፕ ሲያሸንፍ የሚያይ ተማሪ ምንድን ነው የሚሆነው? ስራ ሲይዝ እኮ ሌባ ነው የሚሆነው እኮ። ሰርቆ ሀብታም መሆን ነው። ቢኮዝ ሀብታምነት ይሻላል ተብሏል። ይሄ ነው እኮ ምንም የማይወዳደሩ ነገሮችን በእንደዚህ አይነት ሁኔታ የትምህርት ፖሊሲያችን የዘቀጠ የትምህርት ፖሊሲ ይዘን ጃፓንና ቻይናዎችን ያዋቸው። በተለይ ጃፓኖች ስነ ምግባርን በምን አይነት ደረጃ እንደሚያስተምሩ ሀገርን እኮ የሚሰርቅ ሰው እኮ የለም እኮ ጃፓን። መሰረቱ ትምህርት ስለሆነ ነው፣ ህፃናት ላይ ጭምር ስለተሰራ ነው እንደዚህ ሆነው። የኛ የትምህርት ፖሊሲ በወያኔ ጊዜ አገር የግል ትምህርት ተቋማት አሉ፣ ዲግሪን ማስትሬትን ከሼልፍ ላይ አንስተው የሚሸጡ ቀላል የሆነበት ጊዜ። አሁን ደግሞ እነሱን ስንገላገል 92% ከሀገሪቷ ተማሪዎች ወድቀዋል ብሎ በኩራት የሚያወራ ትምህርት ሚኒስቴር ይሄን ሲነገረው የሚስቅ ፓርላማ። ትምህርት ሚኒስቴር አይደለም የሚወደቀው፣ ሀገር ጭምር ነው የምትወድቀው። በዚህ ሀሳብ ሁሉም ሰው የሚስማማበት ሀሳብ ነው። ትምህርት ሚኒስቴር ብቻ ሳይሆን እንዳለውም ሀገር ጭምር ነው የወደቀው። ምክንያቱም ሀገር የሚገነባው በእውቀት በጥበብ ስለሆነ ማለት ነው። እና ገንዘብ ከእውቀት ይበልጣል ወይንም እውቀት ከገንዘብ ይበልጣል በሚለው ክርክር ውስጥ ብዙ ጊዜ ሲያሸንፍ የምናየው ገንዘብ ይበልጣል በሚለው ነው። እንደ ግለሰብ ከታየ አዎ አንድ ሰው እውቀት ኖሮት ብር ካልሰራበት ስለማይኖር እውቀት ሊያኖረው ስለማይችል ገንዘብ ነውና ሊያኖረው የሚችለው ለአንድ ግለሰብ ከሆነ ከታየ ያ ነገር እንደ ግለሰብ ገንዘቡ ይበልጣል። ግን እንደ ሀገር የምናስበውና እንደ ሀገርና እንደ ማህበረሰብ ካየነው ግን እውቀት እንደሚበልጥ ምንም ጥርጥር የለውም። ምክንያቱም ዓለም ላይ ራሱ ገንዘባቸው ጠንካራ ሆኖ እየገዛ ያሉ ሀገራት ትልልቅ ሀገራት የተፈጠሩት በእውቀት ነው። እውቀት ስላላቸው ነው እነ አሜሪካ እነ ቻይና እንደዛ ትልቅ ደረጃ የደረሱት እንጂ በገንዘብ ብቻ እንዳልሆነ ግልጽ ነው። እነ ሳውዲ አረቢያ እነ ሌሎችም የአረብ ሀገራት እያያቸው እነሱ ነዳጅ ስላላቸው ሸጠው ገንዘብ አላቸው ምናምን የሚል ክርክር ብዙ ጊዜ ሊነሳም ይችላል። ግን እነሱም ቢሆኑ ነዳጃቸውን አውጥተው ለመሸጥ እውቀት ያስፈልጋቸዋል። ምክንያቱም አፍሪካ ሀገራት ላይ እኮ ብዙ ቦታ ላይ ነዳጅ አለ፣ ግን እነሱ ድሃ ናቸው ለምን ብሎ መጠየቅ ያስፈልጋል። እና እነሱ አረብ ሀገራቱ እንዴት ተጠቀሙበት? ወይንስ አፍሪካ ደግሞ እንዴት ያላቸውን ነዳጅ እንኳን ሳይጠቀሙ ያላቸውን ንብረት በጣም ብዙ በሀብት በነገራችን ላይ አፍሪካ ሀብታም ነች ብዙ ጊዜ ይባላል እና በተፈጥሮ ሀብት አፍሪካ በጣም ሀብታም ነች። እና አፍሪካ ያን ሁሉ የተፈጥሮ ሀብት ይዛ እንዴት ድሃ ሆነች ብለን ስንጠይቅ እውቀት ስለሌለ ነው። እና ያላቸውን ነገር መጠቀም መቻል ራሱ እውቀት ያስፈልገዋል። እና ሀገር የሚገነባው ሀገር የሚያድገው በእውቀት ስለሆነ ማለት ነው። ገንዘብ ያለው ሀገር እንኳን ቢሆንና
ያለው ሀገር ገንዘብ ያለው ቢሆንና ዜጎቹ ወይንም የሚያስተዳድረው አካል እውቀት ከሌለው ግን ያለውን ገንዘብ የሚያባክን ነው የሚሆነው እና መልሶ ወደ ድህነት የሚመለስ ነው የሚሆነው። እንኳን ሀገር ይቅርና ግለሰብ እንኳን ብዙዎች አይተን ከሆነ ሎተሪ ደርሷቸው ምናምን በአንዴ ሀብታም ይሆኑና ተመልሰው ደግሞ ወደ ድህነት ሲገቡ አይተናል። ብዙ ጊዜ ተነግሮናል በተለያየ መንገድ እና እነሱ እንኳን ቢሆኑ ያላቸውን ገንዘብ አጠቃቀሙን ስላላወቁበት ነው ገንዘባቸውን ሁሉ አጥተው ወደ ድህነት የተመለሱት። እና ከምንም በላይ ምንም የሌላቸው ሰዎች ደግሞ እንደምንም ብለው ተጣጥረው ገንዘብ ሲሰሩና በጣም ሀብታም ቢሊዮነር ሲሆኑ እናያለን። በጣም ብዙ ሀብታሞች አሉ ምንም የሌላቸው የነበሩ ብዙ ገንዘብ የያዙና እነሱ ያን ሁሉ ገንዘብ ለመያዝ የበቁት በማወቃቸው ነው። እና ሁሉም ሰው አሁን በዚህ ሰዓት ያልተረዳው ነገር ፊት ለፊት የሚያየውን ነገር ነው ቀጥታ እንትን የሚለው እና ገንዘብ ይበልጣል ከእውቀት የሚልበት ጊዜ ላይ ነው ያለነው። እና እንደ የማይጠቅም እውቀት አለ። በእርግጥ ምንም ሊሰራ የማይችል እውቀት አለ። ግን የምንጠቀምበትን እውቀት ትክክለኛ እውቀት የሚባለውም የሆነ ተግባራዊ የሆነ ለውጥ ሊፈጥር የሚችል እውቀት ነው። እና ያንን እውቀት እያናናቅን ገንዘብን የምናሳድድ ከሆነ አንደኛ ገንዘቡም አይመጣም እውቀት የሌለው ሰው ምክንያቱም ገንዘብ ሊሰራ ስለማይችል ይከብዳል እውቀት ሳይኖር ገንዘብ ለማምጣት። ቢመጣም እንኳን እውቀት የሌለው ሰው ገንዘብ ቢኖረውም ያጠፋዋል። እና ከምንም ነገር በላይ እንደ ሀገርም እንደ ግለሰብም ስናየው እውቀት በጣም አስፈላጊ ነገር መሆኑ መታወቅ አለበት። እና ሁሉም ደግሞ ጄኔሬሽን የሚገነባው ከታች ከትምህርት ቤት ነው። እና ልጆች ከልጅነታቸው ጀምሮ እስኪያድጉ ድረስ የሚያዩትን ነገር ነው አእምሯቸው ላይ እየተቀረጸ ወደፊት የሚመሩበት የሚሆነው ማለት ነው። ስለዚህ ማንነታቸው የሚቀረጸው ከሚያድጉበት ነገር ስለሆነ ልጆችን ስናሳድግ በእውቀትና በጥበብ መሆኑን አስበንበት መሆን አለበት ብዬ አስባለሁ። እና እውቀትን እያናናቅን ትምህርትን እንደዚህ ዝቅ አድርገን እየተመለከትን የምንቀጥል ከሆነ ነገ ያወቁ ሰዎች መጫወቻ ነው የምንሆነው። ነገ ያደጉ ሰዎች ብዙ ጊዜ በዓለም ታሪክም እንዳየነው ከሆነ ብዙ ያደጉ ሰዎች ብዙ ያደጉ ሀገራት ናቸው በእውቀት የተሻሉ ሀገራት ናቸው በእውቀት ያነሱትን እንደ እንስሳ ይዘው በባርነት ሲሸጡ ስንት ነገር ሲያደርጉ የነበሩት በዓለም ታሪክም አይታችሁ ከሆነ ቀድሞ የሰለጠኑ ሀገራት ናቸው ያልሰለጠኑትን እየያዙ በባርነት እየሸጡ ምን እያሉ ከእንስሳት በታች አድርገው ሲገዟቸው ምናምን እንመለከታለን። እና እውቀት ሊናቅ የማይገባ ነገር ነው ማለት ነው። ምክንያቱም እውቀት ሳይኖር ገንዘብ እንኳን ቢኖር አንደኛ እውቀት የሌለው ሰው ገንዘቡን አይጠቀምበትም ያጠፋዋል። ሌላው ደግሞ ቢኖርህ እንኳን እውቀት ያለው ሰው ይቀበልሃል ጥበቡን ተጠቅሞ ያለውን ገንዘብ። እና እንደ ሀገርም ቢሆን እጃችን ላይ ያለውን ነገር እንድንጠቀምበት መጀመሪያ እውቀት ጥበብ ያስፈልጋል። እንዴት መጠቀም እንዳለብን ማወቅ አለብን። ይሄ ደግሞ በትምህርት ቤትም በተለያየ በተሞክሮም በተለያየ መንገድ የምናዳብረው ነገር ነው። እና ልጆችን የፈጠራ ችሎታ በመጨመር እውቀታቸውን እንዲያድግ በስነ ስርዓት በትምህርት በማስተማርና በተሻለ ትምህርት በመቅረጽ የተሻለች ሀገር መፍጠር ይቻላል። በተለይ ደግሞ እንደዚህ ያለው በዚህ ሰዓት ሀገራችን ዋጋ እየከፈለችበት ያለው ዘረኝነት መጠላላቱ ምናምን የሚመጣው አንድም ካለማወቅና ካለማስተዋል ነው። እና ይህንንም ነገር መቅረፍ የሚችለው ሰዎች እርስ በርስ እንዲተሳሰቡ ማድረግ የሚቻለው ገና ከልጅነት ጀምሮ ስነ ምግባር በማስተማር እና እርስ በርስ መዋደድንም አንድ ላይ ማምጣት የሚቻለው ልጆችን ከልጅነት ጀምሮ በመቅረጽ ነው። እና በትምህርትና በስነ ምግባር ጉዳይ ልጆች ላይ መስራት ያስፈልጋል። የተሻለች ሀገር እንድትመጣ የምንፈልግ ከሆነ ምንጊዜም እውቀትና ጥበብን መናቅ የለብንም ብዬ አስባለሁ።